በቀጥታ ለእግዚአብሔር ብነግረው ኃጢያቴን ይቅር አይለኝም ወይ? ለምንድነው ለካህን ምንናገረው የሚሉ ሰዎች አሉ። ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን? ጀብዱ የሰራን ይመስል ማለት ነው። በቀጥታ ብነግረው ውስጥ ምን ደና ነገር ያረክ መሰለ? እስራኤላውያን ምን አረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ ያሉ አመጹ። ከዚህ በኋላ በአንተ በኩል እንዲያናግረን አንፈልግም እግዚአብሔርን ራሱ ወርዶ ያናግረናል። እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ ወደ ተራራው ስር ይምጡ እኔ ያናግራቸዋለሁ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምእመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ፈሩና ወደ ሙሴ ዞረው ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር አለ። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። ሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም።